ድህነት ብዙ ገጽታዎች አሉት። አንዳንዶቹ በቀላሉ የሚታዩ ናቸው። ባዶ የገንዘብ ቦርሳ፣ ያልተከፈለ ክፍያ፣ መሰረታዊ ፍላጎትን ለመሸፈን የማይበቃ ስራ። ሌሎቹ ግን የማይታዩ ናቸው፣ የተደበቁ። አንደኛው የድህነት ገጽታ ገንዘብህን ይሰርቃል። ሌላኛው ደግሞ ጊዜህን። ከሁሉም በላይ አደገኛው ግን የወደፊት ህይወትህን ከመጀመሩ በፊት ያጠፋብሃል። ቁጠባ ብቻ በቂ ነው ብለህ ታስብ ይሆናል። ጠንክረህ ትሰራ ይሆናል። ምናልባትም ጥሩ ገቢ ሊኖርህ ይችላል። ግን አሁንም የሆነ ነገር የጎደለ ይመስላል። ባለጸጋው ሰው በጊዜና በመጥፎ አጋጣሚ ድሃ ሊሆን ይችላል። ብሩህ አእምሮ ያለው ሰው እድል በማጣቱ ታግዶ ሊቀር ይችላል። ስለዚህ ራስህን ጠይቅ፣ የየትኛው አይነት ድሃ ነህ? ከሁሉም በላይ ደግሞ ምን አይነት ነፃነት ማግኘት ትፈልጋለህ? ከሁሉ የላቀ ግልጽ ከሆነው የገንዘብ ድህነት እንጀምር። ከእጅ ወደ አፍ የሆነ ገቢ ታገኛለህ፣ ታወጣለህ፣ ሰርቫይቭ ታደርጋለህ፣ ግን አታድገም። ወደፊት የሚገፋፋ ምንም ኃይል የለም። ወደፊት የሚራመድ እንቅስቃሴ የለም። አትገነባም፣ አታከማችም። ዝም ብለህ ትንሳፈፋለህ ከደሞዝ ወደ ደሞዝ፣ ልክ ሸራ እንደሌለው ጀልባ። ይህ አቅጣጫ የሌለው የእንቅስቃሴ ቅዠት ነው። ታይለር ፔሪን ተመልከት። በአንድ ወቅት ቤት አልባ ነበር። መኪናው ውስጥ ይተኛ ነበር። የመጨረሻ እንጥፍጣፊ ሳንቲሞቹን ተመልካች በሌላቸው ቲያትሮች ላይ ያፈስ ነበር። ግን ተስፋ አልቆረጠም። ማንም እድል ስለሰጠው አይደለም፣ ነገር ግን ማንም ሊቀማው በማይችል ነገር ላይ ኢንቨስት ማድረጉን ስለቀጠለ ነው። በእምነቱ ላይ አንድ ጊዜ እንዲህ ብሎ ነበር፣ ከሰው ልጅ 1000 አይሆንም የሚል መልስ ልታገኝ ትችላለህ፣ ከአምላክህ ግን አንድ አዎ ብቻ ታገኛለህ። በሕይወት ታሪኩ አመነ። ያም እምነት ሀብቱ ሆነ። እውነተኛ ሀብት የሚጀምረው ከምትጠቀመው በላይ መፍጠር ስትችል ነው። ኢንቨስት ስታደርግ በነገሮች ላይ ሳይሆን በራስህ ላይ ይሁን። ከዚያ ደግሞ የጊዜ ድህነት አለ። ከገንዘብ ድህነት እጅግ አንሶ የሚታይ። ገንዘብ ያላቸው ሰዎች አሉ፣ ሆኖም ግን አሁንም ድሆች ናቸው። ለምን? ምክንያቱም ጊዜያቸው የራሳቸው አይደለም። በድካም ይነሳሉ፣ ቀናቸውን በሩጫ ያሳልፋሉ፣ እኩለ ሌሊት ላይ ኢሜሎችን ይመልሳሉ። እናም እድገቶችን እያሳደዱ በሕይወታቸው አስፈላጊ የሆኑ የልደት በዓላት ያመልጧቸዋል። ገቢ አላቸው፣ ግን እረፍት የላቸውም። ሰዓታቸውን ወደ ገንዘብ በመለወጥ ውደት ውስጥ ተወጥረዋል፣ ሁለቱም ያለ ስኬት እስኪያልቁ ድረስ። ሀብት ንብረቶችን ስለማከማቸት ብቻ አይደለም፣ ለራስ አስፈላጊ በሆኑ ቦታዎች ላይ ስለመገኘትም ጭምር ነው። እራት ጠረጴዛ ላይ ስለመገኘት እንጂ ጠረጴዛውን ስለመግዛት ብቻ አይደለም። ስቶይኮች እንደተናገሩት ሕይወትን አሁኑኑ ትተህ ልትሄድ እንደምትችል አስብ። እናም ይህ አስተሳሰብ የምታደርገውን የምትናገረውንና የምታስበውን እንዲወስን ፍቀድ። እውነተኛ ነፃነት የቁሳቁስ ባለቤትነት አይደለም፣ የጊዜህ ባለቤትነት ነው። ግን አንድ ደግሞ ተጨማሪ አለ፣ የእድል ድህነት። ዓለም አልፈቅድልህ ስትልህ የሚከሰት ነው። ብልህ ስላልሆንክ አይደለም፣ ወይም ጠንካራ ስላልሆንክም አይደለም። ነገር ግን ማንም ቁልፉን ወይም እድሉን ስላልሰጠህ ነው። በሮች አይከፈቱልህም። ከሰው ጋር የምትገናኝባቸው መንገዶች ሁሉ ዝግ ይሆናሉ። እንዲሁም ሀብቶች ከእጅህ ይርቃሉ። ስትራይቭ ማሲዋ የተባለው አፍሪካዊ ቢሊዮነር ይህ ገጥሞታል። በዚምባብዌ አደገ። እያንዳንዱ እርምጃው ሁሉንም ነገር ተከለከለ፣ በመንግስት፣ በስርዓቶች እንዲሁም በዝምታ። ነገር ግን በር እንዲከፈትለት ወይም እንዲገባ ለመለመን ከመሞከር ይልቅ በሩን በራሱ ገነባ። ከዚያም በሺዎች ለሚቆጠሩ ሌሎች ከፍቶ ያዘው። እናም ያንን በር ብዙዎች እንዲጠቀሙበት አርአያ ሆነ። አንድ ጊዜ እንዲህ ብሎ ነበር፣ የህይወት ዘመን እድል በእድሉ የህይወት ዘመን ውስጥ ሊያዝ ይገባል። የእድል ድህነት የችሎታ እጦት አይደለም፣ የመግባት እድል እጦት ነው። ግን በራዕይና በእምነት ያ ግንብ እንኳን ሊሰበር ይችላል። ታዲያ ወጥመድ የትኛው ነው? የገንዘብ፣ የጊዜ፣ የእድል? እያንዳንዳቸው እውነተኛ ወጥመድ ናቸው። እያንዳንዳቸውም አስቸጋሪ ናቸው። ነገር ግን አንዳቸውም በቋሚነት አስቸጋሪ አይደሉም። አቅመ ቢስ አይደለህም። ያለፉትን ልማዶች ለመድገም አልተፈረደብህም። ግን ማምለጫህን መምረጥ አለብህ፣ እናም መገንባት አለብህ። ነፃነት በአጋጣሚ አይመጣም፣ በግንዛቤና በተግባር በድፍረት እንዲሁም በማያቋርጥ ጽናት እንጂ። ስለዚህ ገንዘብን ብቻ አታሳድድ፣ ይልቁን ነፃነትን ገንባ። የጊዜህ ባለቤት ሁን። የኃይልህና የጉልበትህ ባለቤት ሁን። የውሳኔዎችህ ባለቤት ሁን። ኦፕራ ዊንፍሬ እንደተናገረችው በሕይወትህ ልትወስደው የምትችለው ትልቁ ጀብዱ የሕልምህን ሕይወት መኖር ነው። ጥያቄው ድሃ መሆንህ ወይም አለመሆንህ አይደለም፣ ነገር ግን ምን አይነት ነፃነት እንዳለህና እየኖርክ እንደሆነ ነው። ነፃነት የሚጀምረው ግንዛቤ ከድርጊት ጋር በሚገናኝበት ቦታ ላይ ነው።